ጸልዩ ብላችኋለሁ ይላል። የሚያሳድዱ ከሆነ መጸለይ እንደዚህ በማድረጋችሁ በሰማይ ላለው አባታችሁ ልጆች ትሆናላችሁ ይላል። ይህን በማድረግ ምንድነው የምንሆነው? የእግዚአብሔር ልጆች እንሆናለን። አሜን። የሚጠላን ከጠላን የእግዚአብሔር ልጅ እንሆናለን አንሆንም? እሺ። እርሱ ፀሐዩን ለክፎችና ለደጎች ያወጣል፣ ዝናቡንም ለኃጢአተኞችና ለጻድቃን ያዘንባል። እግዚአብሔር አካባቢ ኃጢአት ሰርቷል ብሎ አንድ ቀን ዝናብ ሲከለክል አይተን እናውቃለን? አይከለክልም። ክፉ በሚያደርጉት በግብረ ሰዶማውያን መንደር እንኳን ዝናብን ያዘንባል እግዚአብሔር። ኢየሱስ ያድናል። ሰማይ ያዳላል። እኛም ማዳላት የለብንም። አሜን። ያንዳንዱን እግዚአብሔር በሰማይ ነው የሚጠይቀው። የምወዷችሁን ብቻ የምትወዱ ከሆነ ምን ዋጋ ታገኛላችሁ? ቀራጮችስ ያንኑ ያደርጉ የለምን ይላል። ሙስሊሞች እኮ ጫት ሲቅሙ አብሮ ይቅማሉ፣ ሲጋራም አብሮ እየተጋሩ ስለለም ምናምን ይላል። ኢየሱስ ያድናል። ስለዚህ የምወደንን ሰው ከወደደን ዋጋው አለ? ዋጋ የለም። ስለምወደኝ ነው የወደድኩት እንጂ ባይወደኝ አልወደውም ማለት ነው። ኢየሱስ ያድናል። ስለዚህ ይሄ ስለ በቀል ነው። ወንድሞቻችሁን ብቻ እጅ የምትነሱ ከሆነ ከሌሎች በምን ትሻላላችሁ ይላል። አሕዛብስ ያንኑ ያደርጉ የለምን ይላል። ስለዚህ የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሆኖ። ሃሌሉያ። ጌታ ይባረክ። እግዚአብሔር ይርዳን። አሜን። ስለዚህ በቀል የማነው?